የተከፈለ ጭምር ብዙ ኢንቨስት እየተደረገ የመሰረት መብራቴ ስነ ልቦና ይጎዳል፣ አንገት ያስደፋል፣ ከመስመር ያስወጣል የተባለውን የክፋት ጥይት ሁሉ ተኩሰውብኛል። ከጉዲፍቻ እስከ ገመና ድራማ ድረስ ዘመናዊ ሽሬ ስራዎቿን አብርክታልናለች። መሲ ሰንደል ሲባል የማያስታውሳት የለም። በጤና ጊዜ ለግድግዳችን ስናብድ ደግሞ ጆሮአችን ላይ ሰክተን ዘንጠንባታል። ሃይማኖቷ ላይ አትደራደርም። ትዘምራለች፣ ታነቃቃለች። ለልብ ህሙማን ከ6 ሚሊዮን ብር በላይ አሰባስባለች። በችሎቷ 2 ትውልድን አሳድጋለች። የአባትም የልጅም የአይነ ፍቅር ነች። ይህን ሁሉ አድርጋም ግን የዘንድሮ ወጣት መሲ ሲባል የሚመጣለት እንደ ቫምፓየር ማርጀት ያቆመችው ቀይዋ ሞዴል ነው። ይሄ ማለት ኃይለ ገብረስላሴ ማን ነው ሲሉ ሰይፉ ሾው ላይ 26 ጊዜ የቀረበው ሰውዬ ብለህ መልስ እንደመስጠት ነው። ልክ ነህ፣ 26 ጊዜ ቀርቧል። ነገር ግን የወርቅ ሜዳሊያውስ የንግድ ብቃቱስ ተብለህ ልትጠየቅ ትችላለህ። መሰረትንም ስለመልኳ ብቻ ማውራት የዚህን ያህል ማሳነስ ነው። ለሌሎች አርቲስቶች ሙገሳ ሊሆን ይችላል፣ ለሷ ግን ፍጹም ንቀት ነው፣ ታሪክን መደምሰስ ጭምር ነው። መሰረትን ጨምሮ ብዙ ወዳጆቿ የአይነቱ ወሬና ቀልድ የሚበዛባት ሆን ብለው በሚያሰራጭ ሰዎች ነው ብለው ያምናሉ። ለሃይማኖቷና ለአረንጓዴ ቢጫ ቀዩ አርማ ያላት ታማኝነት የሚያበሽቃቸው ሰዎች መግቢያ ስላጡ የገቡበት ቀዳዳ እንደሆነ ደጋግመው ይናገራሉ። እንደዛ ከሆነ በታዋቂ ሰዎች ታሪክ በጣም አስቂኝ የሆነ ስም ማጥፋት ዘመቻ ልንለው እንችላለን። ውጭ ሀገር ቢሆን ምንድነው ሚስጥርሽ እያሉ ነው የሚጠይቋት። ይህኔ የቆዳ ማሳመሪያ እየሸጠች ቢሊዮነር በሆነች ነበር እንደ ሪያናና እንደ ሰሊና ጎሜዝ። እኛ ሀገር ግን በሚምና በዘለፋ መፈጠርህ እንድትጠላ ነው የሚያደርገው። የሚያስቀው የባለቤቷ እህት እጅጋየሁ ሽባባው ቶሎ በማርጀቷ የማይቀልድባት የለም። ያደንዛዥ ጽፋቱ እያሉ ይዘብቱባታል። በተቃራኒው አትክልት በመብላትና ስፖርት በማዘውተር ጤናዋን የጠበቀችውን መሰረትን ግን አያደንቋትም። ሴቷ ማቱሳላ እያሉ ይቀልዱባታል። እኔም ይህን ሳይ ነበር መሰረትን እንደምታስበው ነገሩ የጥላቸው አይደለም ያልኩት። የሶሻል ሚዲያ ተረበኞች አላህም ጠቆርክም ለነሱ ጉዳያቸው አይደለም። የሚያወሩበት ርዕስ ብቻ ነው የሚፈልጉት። ችግሩ የመሲን ያህል ታዋቂ መሆን ምን እንደሆነ አላውቀውም። እያንዳንዷ እንቅስቃሴዋ ይተቻል። ሃይማኖተኛ ነኝ ስትል ላሊበላ ሲሰራ ስለነበርሽ አክራሪ ብትሆኛ አይገርምም ይሏታል። በጎ አድራጎት መስራት ወዳለው ስትል አብራደጓ ከማዘር ትሬዛ ለምዳ ነው ይሏታል። የህይወት ታሪኬን ላጽፍ ነው ስትል ከመጽሐፍ ቅዱስ በገጽ የሚበልጥ መጽሐፍ ሊጻፍ ነው ብሎ ያሾፉባታል። የልጅነት ዲያሪዋ ብራና ላይ ነው የተጻፈም የሚሉም አሉ። ይህን ሁሉ ነገር መሲን ሆናችሁ አስቡት። ከልጅነታችሁ ጀምሮ መንገደኛ ሁሉ የማና ቆንጆ እያለ ይስማቸዋል። ጉርምስና ላይ ስትገባ ፊልም ሰራች፣ ባንዴ የሁሉም የአይነ ፍቅር ሆነች። እኛ ቤት የእናቴም የአባቴም የአይነ ፍቅር ነበር። ለ2 አስርት ዓመታት ታውን በውበቷ አደነዘዘችው። የሆነ ቀን ከእንቅልፏ ስትነሳ ስለሷ ውበት ማውራት ያለፈበት ፋሽን ሆኖ ጠበቃት። የተለየ ለመባል ብቻ የሚተቿት ሰዎች እንዳሸንፈሉ። በአንድ ወቅት እንደ ክሊዮፓትራ የውበት ምልክት የነበረችው ሴት ሙሉ ታሪኳ ወደ ቀልድነት ኮስሶ ጠበቃት። ወድቃ ያገኟት ሲሉ አለመውደቋን መሳለቂያ አደረጉ። አንዴ ሲቀለድ ችግር አልነበረውም፣ ሲደጋገም ግን መሰረትን እየሰበራት መጣ። የኔ የምትላቸው ሰዎች ሲጨመሩበት ተሸማቀቀች። የምትወደውን ጂንስ ትታ ቀሚስ ማዘውተር ጀመረች። ፊልምና ድራማ መስራት አቆመች። ራሷን ከዜና ለማራቅ ሞከረች። አልተዋት ሲል ቤቷ ተደብቃ ያለቀሰችባቸውም ጊዜዎች ነበሩ። ስትጠፋባቸው ቅር ያላቸው ተረበኞች የት ጠፋሽ እያሉ ቤቷ ድረስ አንኳኩተው መሄድ ጀመሩ። የዛኔ ነው ስለሷ የሚቀለዱ ቀልዶች ድብርት ውስጥ እየከተቷት እንደሆነ በአደባባይ ለመናገር የተገደደችው። እንደሷ እምነት ከሆነ ቀልዶቹ ገንዘብ ተበጅቶላቸው እሷን ለመስበር የተደረጉ ፕሮፓጋንዳዎች ናቸው። የተከፈለ ጭምር ብዙ ኢንቨስት እየተደረገ የመሰረት መብራቴ ስነ ልቦና ይጎዳል፣ አንገት ያስደፋል፣ ከመስመር ያስወጣል የተባለውን የክፋት ጥይት ሁሉ ተኩሰውብኛል። ልፋቷን ሁሉ ወደ ቀልድ አሳንሰውባታልና እነዛ ብታስብ አይፈረድባትም። ነገር ግን ሁኔታው ለብዙዎች የሚያዝናና ቀልድ ብቻ ነበር። እሷ ያለችውን ዓላማ ይዘው የገቡበት ይኖራሉ። ቢሆንም ችግር የፈጠሩ ሳይመስላቸው የሚቀልዱት ሰዎች ይበዙ ነበር። እሸቱ መለሰ አንዱ ምሳሌ ነው ለዚህ። እርግጥ ነው አስቀይሜያት ብዙ ቆይቻለሁ። ግን ብዙ የቆየሁት ይቅርታ ለመጠየቅ ደብሮኝ ትዕቢት ይዞኝ ሳይሆን እንዳስቀየምኳት ራሱ ጭራሽ ሳላቅ ስለቆየው ነው። ያ እንደሆነ የሚያረጋግጥልን መሰረት በቀልዳችሁ እየሳኩ አይደለም ድብርት ውስጥ ከታችሁኛል ካለች በኋላ አብዛኛው ሰው መተው ነው። ሊጎዳ ፈልጎ ያደረገው አልነበረም። እንዲያውም በተዘዋዋሪ አድናቆታቸውን እየገለጹ እንደሆነ የሚያምኑም ነበሩ። ያም ሆነ ግን በማንኛውም ዘርፍ ሁሌ የሚያሸንፍ ሰው ምክንያታዊ ያልሆኑ ጠላቶችን ማትረፉ የማይቀር ነገር ነው። የስኬት ክፋቱም ነው ሊባል ይችላል። ያለ ተቾቻችን ትልቅ ቦታ መድረስም አንችልም። መሰረት ግን እኔ ድሮ ሰው ነኝ፣ የአይነቱ የህፃናት ጨዋታች ውስጥ አትክተቱኝ ብላ ወደ ትላልቅ ሰዎች ተግባር ፊቷን አዙራለች። ተቾቿም ለጊዜውም ቢሆን ለቀቅ አድርገዋታል። ለ3 አስርት ዓመታት ፍጹም ውብ ሆና በመዝለቋ መዝባበቻ መሆኗ ግን የታሪኳ እጅግ የተለየው ክፍል ሆኖ ሲታሰብ ይኖራል። ምናልባትም ይህን የሚጋራት ሌላ አርቲስት መቼም አይፈጠርም።